እንደምን አመሻችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ያከናወለልን የአባቶቻችን አምላክ በድጋሚ ቅዱስ ስም የተመሰገነ ይሁን። እሺ፣ ስሜ ነጋ ጥጋዊ ይባላል። የመጣሁት ከታች አርማጭሆ ሳንጃ ወረዳ ነው እና የምመሰክረው አስቀድሜ ስለ እናቴ ነው። እናቴ የዛር መንፈስ በኃይለኛ ያስጨንቃት ነበር። ከልጅነቷ ጀምሮ እስካሁን እስከ ቅርብ ጊዜ በጣም ያስጨንቃታል፣ ይጠላታል። በየሄደችበት ሁሉ ይጠላታል። ቤተክርስቲያን ስትሄድ ይጠላታል፣ ገበያም ስትሄድ ይጠላታል። እንዲሁም የሰው ብዛት ባለበት ይጥላት ነበርና ከዛ ወደ ጠንቋይ ቤት በመሄድ ይሻላታል ተብሎ ቤተሰብ ሄደና የሆነ ብር ምናምን ጥለው ሲጥሉላት ይታይላት እስኪ ተብሎ እዛ አይ የአያት የቅማቷ መንፈስ ነው ተብሎ ትምጣ ወደ ቦታው ተባለና እዛ ቦታ ድረስ ሄደውም ያው ካባው ድሪም የሚባል ተብሎ መንፈስ ተወገዘ ተብሎ ታስሮልሻል ተብሎ ወደ አገር ቤት ተመለሰች። ግን እንኳንም ሊሻላት የበለጠ ቤተክርስቲያንም አስቆማት። ከሰው ጋርም ለመጨመር ምን አቃታት። በቀን በቀኑ መጣል ሆነ። እዛ ላይ ደግሞ የጨጓራ ህመም አለባት። ያው መንፈሱ ነው። ሐኪም ቤት ሄዳም ጨጓራሽ ተልጧል በቃ አትድኝ ምናምን ብለዋት እዚህ ቦታ በ2013 ነው ወንድሜ ጓደኞቹን ወንቅሸት የሚባለው አናቅም ነበር እንሂድ ብለው አመጡትና እዚህ ደርሶ በመሄዱ ያው እናታችን ከዛ የነበረባት የዛር መንፈስ ሁሉ ተፈውሳለች። እልል ብላችሁ አመስግኑልኝ። አዎ። እና ምግብ መውሰድ አትችልም ነበር። ብትወስድም በየሰዓቱ ያስተፋታል። በቃ ሁሌ እናዝና ከዛ ብዛት የተነሳ አልበላም ትለናለች። ብይ በቃ ይሁን ይውጣበት እያልን በሲያው ትበላለች። ቡና ነው አብዛኛውን ጊዜ ሁሌ ቡና ትጠጣለችና ቡናውም አልተውም አለችን። እዚህ ደርሶ በመሄዱ ያን ቡላ ከመጠጣት ሁሉን ትተዋለች። ያን ስትበላም ሚያስታውካት የነበረ አሁን እንደ ህዝቦቿ በሰላም ትበላለች፣ ደህና ሆናለች። እግዚአብሔርን አመስግኑልኝ። በመቀጠል እህቴም ያው አብዳ ማለት ነው በሸንሸል ታስራ እዚህ በ2012 ዘናት መጠን እዚህ 3 ወር በመጠመቅ ተፈውሳ ድና ትገኛለች። ትዳሯንም ይዛ ትገኛለች። እልል ብላችሁ አመስግኑልኝ። በመቀጠልም ያክስቴ ልጅ ነው እንዲሁም በሸንሸል ታስሮ አውዶ ቀውሶ በቃ ሞተ ተብሎ ተቀውጦ ባህር ዳር ድረስ ይዘነው መጠን ሰው ሁሉ ሲያዩት እንዳለ የለም፣ መብላትም አይችልም፣ ማውራትም አይችልም፣ እንዳለ ዝርጋው ብሎ ወደቀና ምንም አካሉም ሁሉ በድኗል። እና ሰዎች ምን ይላል እናንተ ይሄ የሞተ ሬሳ ይዛችሁ ለምንድን ነው? ጥሩ አይደለም እኮ ጸበል የምትወስዱት የሞተ ሬሳ ነው፣ ምን አለ ዝም ብላችሁ ባገሩ ብትቀብሩት ይሉናል። እዛ በቃ መጥተናል። እንግዲህ እግዚአብሔር ያደረገ ያድርገው ተብሎ እዘውት መጥቶ እዚህ 2 ሳምንት በመጠመቅ ተጠምቆ እዚህ ሸንሸሉን ፈትቶ በእጁ ጨብጦ ይዞ ሄዶ አገሩ እየሰራ ይገኛል። ለኛም የደረሰ ለእናንተም የደረሰላችሁ እልል ብላችሁ አመስግኑልኝ። በመቀጠልም እኔ በአጋጣሚ ሁኔታ ኦፕሬሽን ሆኜ ነበር። ኦፕሬሽን እንደገባው ያው ምግብ መውሰድ አልችልም፣ በቱቦ ነው ወስደው። ከዛ በመንቀሳቀስም አልችልም፣ በዊንቸር የሚባለው መገፊያ በዛ ነበር እየተገፋው መሄደው። እዛ ምግብ መውሰድ ስለማልችል ያው ሰውነቴ ሁሉ አበጠ። ራሱን ጫማ ለማልበስ ተብሎ ሊገዛ ቢባል እንኳን ልክ የሚሆን ጫማ ታጣ፣ ከግሬ ማወጥ የተነሳ ማለት ነው። እዛ ሐኪሞቹ የምግብ እጥረት አለበት በቃ እንግዲህ እናሰናብተው አይሆንም ካልበላህ ምናምን ሲባል ተኝቻ አልጋ ይዤ ነው ያለሁትና ልክ 8 ሰዓት ሲል ከሌሊቱ ደግሞ ያስታውከኛልና አልጋውን ሁሉ ስለማበላሸው አስታማሚን 7 ሰዓት ከ45 ደቂቃ ሩብ ጉዳይ ለ8 ሲል ሁሌ አላርም ይቀጥራል።
8 ሰዓት ስለሚያስታውከኝ ከዛ ነቅቶ ቆይቶ ያን እንዲያውቁትልኝ ማለት ነው። ሁሌ በቃ እስከ ሳምንት በላይ እንደዛ በተከታታይ እንዲሁ ሲያስታውከኝ ወንድሜ መጣና ከኋላ አስተማሚን ለመቀየር ሲመጣ ከዚህ ከወንቅሸት የወሰደው የበረከት መስቀል ገዝቶ ነበርና አንገቴ ላይ እንዳሰረልኝ ያው ምግብ ማልወስደው የነበርኩ ልጅ ያው እንደ ሌላው ምግብ በደንብ ወሰድኩ። ደግሞም የሚያስታውከኝ ነበር አስተማሚን ነገረው። ልክ 8 ሰዓት ሻርፕ ሲሞላ ስለሚያስታውከው አላርም አድርግ ብሎ ስለነበር እሱንም አላርም አደረገ። ነገር ግን ያንን የበረከት መስቀል ባንገቴ ላይ በመታሰሩ ምግብን ወስጄ አላርም ቢያደርግም ማስታወክ የለ ምንም የለ ኖርማል ሆኜ ተፈውሻለሁ። ደህና ሆኜ እንደ ህዝቤ እንቀሳቀሳለሁ። ቁሜ እልል ብላችሁ አመስግኑልኝ። እናም ደግሞ አሁን እዚህ ከመጣው ነው እኔ የደብረ ዘይት እሁድ ውሎ ለማክሰኞ ነው የመጣው። የአክስቴ ልጅ ነው የሆነች ገና ህፃን ነች፣ የ14 ዓመት ልጅ ነው። እንዳለ ከቤት መሃል ውጥት ብላ ትጠፋለች። አቅጣጫውም እንኳን ሄደችበት አይታወቅምና ቤተሰቦቿ እንዳለ ለቅሶ በለቅሶ ሆኖ እኔን ደወሉና በቃ የሄደችበት እንዳንፈልግ እንኳን በቃ አቅጣጫ ስላጣን ጨንቆናል፣ እዛው ገዳሙ ጸሎት አስይዙልን ይሉኛል። እዚህ መጥቼ ጸሎት ከቢሮ ሄጄ ነው ያሳስኩላትና ልክ በሳምንቷ ተገኝታ ደውላላቸው ቤቷ ድረስ ተመልሳለች። እልል ብላችሁ አመስግኑልኝ። አዎና ሁለተኛም ወንድሜ የጨጓራ ህመም ነበረው። ጨው ምናምን አይበላም። ለብቻው ከኛ ቤት ተለይቶ ድስት ይጣድለታል። ሁሌ በቃ ተማሪ ነው ትምስኩም ሲማር በቃ ለብቻው ጨው አልባ አልጫ ነው የሚሰራለት። ጨጓራ ተልጧል ተብሎ ነበርና እዚህ መጥቶ ቅድሚያ እሱ መጥቶ ነው የነበርና እዚህ ደርሶ በመሄዱ አሁን ኖርማል እንደ ህዝቡ በደም እየበላ ድኖ ይገኛል። እልል ብላችሁ አመስግኑልኝ። እንግዲህ ለኛ የደረሰ አምላካችን ለእናንተም ለሁሉም ይድረሳችሁ። አባታችንን በአይነ ስጋ ለመገናኘት ያብቃልን። ወደ ገዳማቸው መተው ተመልሰው እናሱ በማስተማረኛ እዚህ ተገኝተን ለማዳመጥ ለመፈወስ ያብቃን። ስላዳመጣችሁኝ አመሰግናለሁ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወስብሐት ለእግዚአብሔር።